እንደዚህ የሚያምርና ቀላል ስናክ አብረን እናዘጋጃለን። እዩትማ እንደዚህ በጣም ሶፍት ነው፣ እንዲሁም ደግሞ በጣም ልስልስ ያለ የሚጣፍጥ ነው። አብረን እናዘጋጃለን። መጀመሪያ እንደዚህ 3 ሙዝ እናመጣና እንልጥና ማሽ እናደርገዋለን። ከዛ ይሄንን በሹኪያ ማሽ እናደርገዋለን። ከዛ ይሄንን በጎድጓዳ ሳህን ከዛ 2 እንቁላል እንጠቀማለን። ከዛ እዚህ ጋር ብራውን ሹገር አለኝ በዚህ በትንሿ። ከዛ እዚህ ጋር ደግሞ ቅቤ ያለኝ እንደዚሁ በትንሿ በደንብ ያልሞላ በደንብ አድርገን እናቀላቅለዋለን። ይበቃዋል። አሁን እናደርጋለን እዚህ ጋር ሲኒሞን ፓውደር አለኝ ወይም ደግሞ ቀረፋ 1 ማንኪያ ጨምራለሁ ዱቄቱ ላይ። እንዲሁም 2 ማንኪያ ቤኪንግ ፓውደር፣ ይሄ 1 በትንሿ ይሄ 2 እንጨምራለን። ከዛ ይሄንን እንቀላቅለዋለን። አያችሁት? እንደዚህ ነው የሚሆነው። አሁን እዚህ ጋር ብሉበሪ ያለኝ ትንሽዬ ስኳር ቡድራ ጨምሬ አቀላቅያለሁ። ከዛ ይሄንን አቀላቅለዋለሁ። ጨረስን። ቀላል አይደለ? አሁን ትንሿ መጋገሪያችን አምጥተን እንጨምራለን። በዚህ መጋገሪያ ነው መጋገረው። ቂጡ እንዳይዝብን በዚህ እንቀባዋለን። ታይም ከሌላችሁ በጣም ቀላል ነው። እንዲሁም በጣም ነው የሚጣፍጠው። ብሉበሪ ከላይ እናደርጋለን። አያችሁ በጣም ነው የሚያምረው። ኦቭናችሁ ውስጥ ጨምርና ቢያንስ ከ20 እስከ 30 ደቂቃ ድረስ መጀመሪያ ላይ ከፍ አድርገን እንጨምራለን። ከዛ ኦቭናችንን እንቀንሰውና ቃብሎ እንዲበስል እናደርጋለን። ከዛ በኋላ እንገናኛለን። እስከዛው ራሱ ላይ ቫኒላ ጨምሬያለሁ። እሺ አላሳየኋችሁም እንጂ ቫኒላ እንዳትረሱ የእንቁላሉ ሽታ እንዳይጠፋ። አያ ውዶቼ አብረን የጋገርነው ኬክ ይሄንን ይመስላል። እናማ ምንም አልያዘም። ኦ ዩት እንዴት እንደሚያምር በሳህናችን ላይ እንደዚህ እናደርግና አያችሁት እንዴት እንደሚያምር። አሁን እንቆርሰዋለን። አያችሁት ስፖንጅ ነው፣ እንዲሁም ልስልስ ያለ ነው። አያችሁት እንዴት ሶፍት እንደሆነ በጣም ነው የሚጣፍጠው። እንዲሁም ደግሞ በጣም ቀላል ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።